ሰላም ሰላም ውድ የመቅደስ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እንዴት አላችሁልኝ? ደህና ናችሁ ወይ? እንዴት ናችሁ? እንኳን በሰላም ወደ መቅደስ ዩቲዩብ መጣችሁ። ላይክ እያደረጋችሁ ሼር እያደረጋችሁ ተበረታቱኝ እና ዛሬ ይዤላችሁ የመጣው ስለ ፍቅር ነው። በርቀት የሚጀመር ፍቅር ቤተሰብ እንደገና ደግሞ በርቀት ስን የማናውቀውን ሰው ስንተዋወቅም ሆነ ስንተዋወቅ ሰው አብሮን ይሆነኛል ወይ አይሆነኝም የሚለውን መለያ ይዤላችሁ መጥቻለሁ ማለት ነው። በእርግጥ እኔ እንትን ባልኩት ሳይሆን ማለት እናንተ ቆም እኔ ባወራሁላችሁ ሳይሆን እናንተ ደግሞ ያንን ነገር እያያችሁ እንድታስቡ ቆም ብላችሁ እንድታረጋግጡ ነው ማለት ነው። እና አንዳንድ ወንዶች ጊዜያቸውን ሊያሳልፉ እናንተ ጋር ሊመጡ ይችላሉ ለጊዜ ለማሳለፊያ። ግን እናንተ ደግሞ በዛ መካከል ደግሞ ፍቅር ሊይዛችሁ ይችላል። አብራችሁ ስታወሩ ሁሌ ስታወሩ በመጀመሪያ ሰዓት እሱ አንቺ ፍቅር እስከሚይዝሽ ደግሞ እሱ ስትታወቁ ይደውላል፣ ተልተሎ ያገኝሻል፣ ቀኑን ሁላ ሲያወራሽ ይውላል፣ ማታ ያወራሻል፣ ቀን ያወራሻል። ልክ ፍቅር እስከምትገቢ አንቺ ወደ ፍቅር እስከምትሄጂ ይሄ የወንዶች ዘዴ ነው ማለት ነው። ይሄ በእርግጥ ቢወዷችሁም ለጊዜያዊ ቢቀርቡም ከልብ ቢወዷችሁም ይሄ ነገር የወንዶች ባህሪ ነው ማለት እናንተ ወደ እነሱ እስከምትጠጉ ድረስ እናንተ ደግሞ እነሱን እስከምታወሯቸው ድረስ እናንተ ፈልጋችሁ እስከምታወሯቸው ድረስ ያወሯቸዋል ማለት ነው። ተገቢ ይደውሉላችኋል፣ ይጽፉላችኋል። ከዛ በኋላ እናንተ ደግሞ ተስፋችሁ ወደ እነሱ ስትሄዱ እነሱ ይርቃሉ ማለት ነው። አይ በቃ በእጅ ገብታለች የሚለው ነገር ወደ ይርቃሉ። ይሄ የሁሉም ወንድ ማለት ይቻላል ማለት ነው። ከስንት አንድ ቢሆን ነው በቃ እንዲሁም ስትቀርበው ደስ ብሎት እያወራ አብሮ እንትን የሚለው ማለት ነው። አንዳንዶች ወንዶች ደግሞ ማሳደድ ይወዳሉ ማለት ነው። እናንተም ቢብላችኋቸው እነሱ ደግሞ ሲያስዋዷቸው፣ እናንተ ሸሸት ስትሉ እነሱ ይቀርባሉ፣ እናንተ ደግሞ ስትቀርቧቸው ደግሞ እነሱ ይርቃሉ ማለት ነው። እና በርቀት በእርግጥ ፍቅር አይመከርም። ርቅ በርቁ ናችሁ በጣም በቃ ችግር አለው ባይ ነኝ ማለት ችግር አለው የምላችሁ ምንድን በርቀት አሁን የምታገኙት ወይ ደግሞ ቤተሰብ ከቤተሰቦቻችሁ ቅርብ ከሆነ የእናንተ የአንድ ሀገር ልጆች ከሆናችሁ ነገ ሄዳችሁ ስለምትገናኙ ቤተሰቦችን ስለምታውቁ ፍቅር ብትጀምሩ ችግር የለውም። ግን ፍቅር ጀምራችሁ ደግሞ ያንን ሰው የእውነት ነው ወይስ ከኔ ጋር የቀረበው ነውስ የሱ ጊዜ ማሳለፊያ ነኝ ምናምን ነገር የሚለውን ደግሞ ቆም ብላችሁ ማሰብ አለባችሁ። እውነት እህቶቼ በጣም በቃ እኔ እንጃ ነኝ አንዳንዴ በጣም ምክር ራሱ በጣም ይሰጣል። ግን እስካሁን ድረስ ገንዘባችሁን ለወንድ ልጅ እየተበላችሁ ነው ያላችሁት እና እርጋብራችሁ ማሰብ አለባችሁ። የወጣችሁት ለዓላማ ነው። ሰርታችሁ የተሻለ ነገር ሁሉም ነገር ሀገሩ ሲወጣ ተሰርቶ የተሻለ ነገር ይዞ ሊገባ ነው። ሁላችንም እየተሰደድን ነው ማለት ነው። ስለዚህ እርጋ ብላችሁ የመጣችሁበትን ሰርታችሁ ሄዳችሁ ሀገራችሁ ላይ የፈለጋችሁትን ማፍቀርም ማግባትም ትችላላችሁ። ግን ጎን ለጎን ማስኬድ አይቻልም ወይ እንትን የሚለው ደግሞ ማስኬድ ይቻላል። በእርግጥ ማስኬድ ይቻላል። ግን የእናንተ ጎበዝ መሆን አለባችሁ። ፍቅር የርቀት ፍቅር ማስኬድ ከጀመራችሁ እንትን ካላችሁ እናንተ ጎበዝ መሆን አለባችሁ። የምሰሩትን ነገር የምሰሩትን ስራ እየሰራችሁ የምትቆጠቡ ከሆነ ለሱ ብር ማትልኩለት ከሆነ በቃ ብር ላኪልኝ ባለሽ ቁጥር እሱ ጠቅመኛ ካልሆነ ችግር የለውም ማለት ነው። ግን በጥቅም ብቻ እንዴት አርጋችሁ ለራሱ ያንን ሰው አይሆናችሁም። እውነት ያንን ሰው አይሆናችሁም፣ አብራችሁ አይዘልቅም ማለት ነው። እንዴት ነው መያዝ ያለባችሁ? ያንን ሰውስ እንዴት ነው መለየት ያለባችሁ? እውነት እናንተ ጋር ነው እንትን ሊል የመጣው እናንተ ጋር ሊዘልቅ ነው የመጣው ነው ስለ ጊዜያዊ ነው የመጣው የሚለውን ነገር በደንብ ማወቅ ማጥናት አለባችሁ።
የርቀት ፍቅር ከጀመራችሁም እንደዛ ማጥናት አለባችሁ እንጂ ዝም ብላችሁ በቃ አይናችሁን ጭፍን አድርጋችሁ ገብታችሁ በኋላ እናንተ ፍቅር ከያዛችሁ በኋላ እናንተ ከተጎዳችሁ በኋላ ብታለቅሱ ማንም እንትን ብሎ ዘወር ብሎ የሚያያችሁ የለም ማለት ነው። ግን እናንተ ራሳችሁን መጠበቅ አለባችሁ። ያንን ሰው በደንብ ስትቀርቡት አብራችሁ ስትሆኑ በደንብ ማየት አለባችሁ። ባይለኝ እንዳትጎዱ። አብሶ በአረብ ሀገራት ያላችሁ እህቶች ልክ እንደ እኔ ስደተኛ የሆናችሁ እህቶች ራሳችሁ መጠበቅ አለባችሁ ማለት ነው። ወንድ ያወራሽን ያደርጋል ማለት አይደለም። በቃ ወንድ ተማምናችሁ በቃ ባፉ በተናገረው ብቻ አምናችሁ ሁለት መስሏችሁ የምትጎዱ እህቶች ያላችሁና ቁም ብላችሁ ማሰብ አለባችሁ። ይሄ ሰው እንዴት ነው በቃ እውነት ነው ምናምን የሚለውን ነገር ማረጋገጥ አለባችሁ። አንድ ሰው አይ ለጊዜው ነው የቀረብኩሽ ብሎ ሊነግርሽ አይችልም። ልክ ለዝልቅታ እንደቀረበሽ አድርጎ ነው ሊያወራሽ የሚችለው። ደግሞ ከነዛ በኋላ አንቺ ልብሽ የሚነግርሽ ነገር አለ ማለት ነው። ልብሽ የሚነግርሽ ማዳመጥ አለብሽ። እውነት ለጊዜው የቀረበንን ወንድ እኮ ልባችን ይነግራል። ልባችን ይነግረናል። እኛ አውቀን ካልተሆነ በስተቀር ልባችን ይነግረናል። እና እንዴት ማወቅ እንችላለን የሚለው ደግሞ ያን በቃ ለጊዜው እየቀረበሽ ወንድ ከሰላምታ ውጭ በቃ ሰላም ይልሻል። አንቺ እጅ ውስጥ የምትገቢ ያወራሻል፣ ይጽፍልሻል፣ ይደውልልሻል። ከዛችሁ ከገበሻ እንትን ብሎ አንቺ እንድታሳጅው ነው የሚፈልገው ማለት ነው። ልክ አንቺ ብቻ እንድትደውይ፣ አንቺ ብቻ ጽሁፍ እንድትጽፊ፣ አንቺ ብቻ በቃ የእንትን እንድትይ ነው የሚያደርግሽ ማለት ነው። በቃ ተለማማጭ ነው የሚያደርግሽ ያን ለጊዜው እየቀረበው ማለት ነው። ግን በቃ ወዶሽ አፍቅሮሽ የመጣ ወንድ ደግሞ ደስ ብሎት አንቺ ስትደውይለትም እሱም ይደውልሻል፣ አንቺም ትደውይለታለሽ። አንቺ ስትጽፊ እሱ ይጽፋል፣ አንቺም እንትን ስትይ እሱ ሲጠፋ አንቺ ትደውያለሽ። በቃ ደስ የሚል እንትን ነው የሚኖራችሁ ማለት ነው፣ ግንኙነት ነው የሚኖራችሁ። ያኛውስ በቃ ስትቀርቢው ይሸሻል፣ ስትርቂው ደግሞ አይ ብሎ ደግሞ እንዴት ዝም ማለት ብሎ ደግሞ ወደ አንቺ ይመጣል ማለት ነው። እና እንደዚህ አንቺን ምቾት የማይሰማሽን ነገር አያደርግም አብሮሽ ሊዘርቅ ያሰበ ወንድ ማለት ነው። እና ጠንቅቅ ብላችሁ አብሶ ማለት ነው በበራችሁ ጉዳይ ገና ሳትጋቡ ገና በቃ የውሸት አሞኛል ወይም ደግሞ የውሸት እናቴን አሟታል ምናምን እያለ ብር አትስጡ። እንደዛ ሲላችሁ እውነት የምስላችሁ ብራችሁን አታባክኑ፣ ብራችሁን ያዙ፣ ቁም ነገር ስሩ። ለራሳችሁ ነገር ስትገቡ የሆነ ነገር አጠራቅማችሁ ወይ ቤታችሁን መስራት ወይ ደግሞ የምትሰሩበትን ነገር ደግሞ አስባችሁ ደግሞ ብራችሁን መያዝ አለባችሁ እንጂ ለተዋወቃችሁት ሁሉ በኤሞ ዛሬ አሌክስ የምታውቁት ከሆነ አሌክስ ቤት አሁን ገብታ ስታወራየዋት በኤሞ ተዋውቃ በቃ ቸገሬ ባላት ቁጥር ሁሉ ብር ትልክለታለች ማለት ነው። ግን እሱን አሁን ከብሩ ይልቅ እሱ መርሳት አልቻለች። አንደኛ እስካሁን የለፈችበት ብር አላዘችም ማለት ነው። ለሱ ነው የምትልክለት። አሁን ራሷን ለማጥፋት ኮሌክስ ራሴን ለማጥፋት ብዙ ጊዜ ከክፍሌ ውስጥ ያለው አለች። ይሄ አሁን ምን ይሉታል? መጀመሪያ ኤሞ ነው የምታውቀው፣ ቤተሰቦቹን አታውቅም። ደግሞ እኮ ቤተሰቦች በወላ የምትታወቁ ራሱ ቤተሰቦቹ ማስተዋወቅ አለበት። እናንተ መተዋወቅ አለባችሁ። ከወንድሞቹ ጋር መተዋወቅ አለብሽ። ብዙ ነገር እንኳን ብታረጊለት ራሱ ነገ የምትይዣቸው ማለት ግን በፍቅር አምነሽ የሰጠሽው ነገር መያዝ አትችይም። እኔ ፈልጌ አንድ ነገር ላደረኩለት ነገር ያነ ሰው መክሰስም ይሄንን በላኝ ብዬ ማውራት አልችልም። ምክንያቱም አፈቅረዋለሁ ብዬ ነው ወድጄ የሰጠሁት ማለት ነውና መክሰስ አትችሉ፣ ብራችሁ መቀበል አትችሉ። ሁለተኛ ጥፋት ከዛ እናንተ ደግሞ እንደዚህ ስታደርጉ በቃ እሱ ለገንዘብ ነው የሚቀርብሽ እንጂ አንቺን አፍቅሮሽ ውዶሽ አይደለም የሚቀርብሽ ማለት ነው። እንደዚህ የምታረግለትን ሴት ትቶ በጣም ኮፍታራ በጣም ራሷን የምትወድ
ማለት ለራሷ ክብር ያላት ያቺ ሴት እኮ ወደው ነው እንጂ ክብር ለራሷ ክብራት አይደለም እንደዛ የምታደርግለት። ግን እነሱ እንደዛ ነው የሚያስቡት ማለት ነው። እንደዛ ነው የሚያስቡት። በቃ ካለሱ ወንድ የሌለ አርጋ እንዳሰበች አድርጎ ነው የሚወስድ ወንድ ልጅ ማለት ነው። ግን እሷ አፍቅረው ወደው ነው እሷ እንደዛ የምታደርግለት። ጉልበቷንም ልቧንም ገንዘቧንም ሁሉን ነገር የምትሰጠው እና እንደዚህ ማድረግ የለባችሁም። ራሳችሁን እየጠበቃችሁ ሰው ሀገር ነው ያላችሁት። ስታፈቅሩ የምታፈቅሩትን ሰው ማወቅ አለባችሁ። ያ ሰው እውነተኛ ነው ወይ የመጣው ነው ስለ ጊዜያዊ ነው ለመደበሪያ ነው ወይስ የመጣው የሚለው ነገር በደንብ ማወቅ አለባችሁ። ገንዘባችሁን ሳትሰጡ እኮ መጀናጀን ማውራት እኮ ትችላላችሁ። ግን ገንዘባችሁን ገና ላላገባችሁት ባል ገና ምኑንም ላላዛችሁት ፍቅረኛ ገና 2 ወር 3 ወር ለተዋወቅሽው ብርሽን አውጥተሽ መስጠት ማለት ይሄ ምን ማለት እሱም ንቀት ነው የሚያድርበት እንጂ እውነት አይ ጥሩ ልጅ ናት እንደዚህ ያደርጋልኛል ብሎ አይወስደውም። እና ጠንቅቅ ማለት አለባችሁ። አንዳንዴ በወንዶች ራሱ እንትን አይልም። እንደዚህ የምታደርጉ ሴቶች በወንዶች ራሱ አይፈረድም። በእርግጥ ውሸቱን በመዋሸቱ አፈቅርሻለሁ ምስት እያለሁ እዛ ጋር አገር ቤት ምስት እያለሁ ልጅ እያለሁ አፈቅርሻለሁ ብሎ ያንቺን ገንዘብ ልብ በመብላቱ በእርግጥ እንደዛ እሱ ሊከሰስ ይችላል። ግን ዋነኛዋ ጥፋተኛዋ ደግሞ አንቺ እዚህ እሱ ላኪልኝ ሲልሽ የውሸቱን እየቀመረ እንደዚህ ላኪልኝ ሲልሽ አንቺ እዚህ መላክሽ ደግሞ አንዳንዴ በወንዶች ሳይሆን እኛ ሴቶችን ነው የሚያሰድበው እንደዚህ ያለ ነገር ማለት ነው። ጠንቀቅ ማለት አለብሽ። ወንድ ልጅ ነው ለሴት ልጅ ሊደጉማት የሚችለው እንጂ እዚህ እየሰራች እየለፈች ሴት ልጅ ወደ ወንድ ልጅ መላክ የለባትም ማለት። ነገር ስትሄጂ እኮ አብራችሁ መቼም የሰራሽውን አይ ብቻዬን አረብ ሀገር ነው የሰራሁት ብለሽ ብቻሽን አትበይም። ቤትሽን ነው የምትመሰረችበት። በቃ ለራስሽ ነገር ነው የምታደርጊበት እንጂ አብራችሁ ነው ያን ነገር የምታጠፉት። በእውነት አጠብቀሽ እና በትክክለኛ ሽማግሌ እኮ ምናምን ነገር የሚያገባሽ ከሆነ ሁሉ ነገር በቃ በስነ ስርዓቱ ከሆነ አብራችሁ ነው የሱ ነው። አንቺ ብትሰሪው ብታስቀምጪውም የሱ ነው። ግን እንደዚህ የማይፈልግ ወንድ አንቺን የማይፈልግሽ ወንድ ነው። እንደዚህ በቃ ነገ ለነገ እቅድ የሌለው እንደዚህ በቃ ብርሽን አስቀምጪ ስትመጪ አንቺ የምትሰሪበት ምናምን እያለ የማይመክርሽ ወንድ ወር በደረሰ ሰዓት እየቆጠረ እየደወለ ይሄ ቸገረኝ ይሄን አድርጊልኝ የሚልሽ ነገር ከሆነ እሱ ለጊዜው ነው የቀረበሽ። ብሎኩን አጠጥተሽ መሰናበት ነው ያለብሽ። እውነቴን ነው የምልሽ። ከሴት ልጅ በየወሩ እዛ ቁጭ ብሎ እየተቀበለ ነገ አንቺ ስትወልጂ አንቺ ነሽ የምታስተዳድሪው ነው እሱ ነው የሚያስተዳድርሽ? ሀገር ቤት ገብተሽ መግባት እኮ አለ። ሀገር ቤት ገብተሽ እሱን አግብተሽ ስትወልጅ አንቺ ነሽ የምታስተዳድሪው ነው እሱ ነው። እና ንቁ እህቶች ገንዘባችሁን ያዙ። ከተበላችሁ በኋላ ብታለቅሱ ምን ብትርሱ በቃ ሂዷል በልቷል። አንዴ የሚፈልገው ነገር አግኝቷል ይሄዳል ማለት ነው። እና እንደዚህ እንዳይሆን ያ ሰው ምን ፈልጎ እንደመጣ እናንተ ጋር ማወቅ አለባችሁ። በእርግጠኛ ፍቅር ፈልጎ ነውስ ደግሞ በቃ እኛ ልባችን ለምን እንደሆነ እንጃ ልባችን የሚለንን አይደለም እናዳምጠው። ያን ሰው የሚለንን እናዳምጣለን ወጥ ይመስለናል ማለት ነው። ግን ደግሞ ቀስ ብላችሁ ልባችሁን ስታዳምጡት ደግሞ ያን ሰው ከእናንተ ጋር ምን ፈልጎ እንደመጣ በእርግጥ ታውቃላችሁ ማለት ነው። ትክክለኛ ወንድ ደግሞ አንቺ እንዳትጎጂበት ለነገ ብሎ የሚያስብሽ ሴት ከሆንሽ አንቺ እንዳትጎጂበት ነው። አረብ ሀገር እንኳን ብዙ አመት እንድትቆይ አይፈልግም። እውነቴን ነው የምልሽ። አረብ ሀገር ከብዙ አመት እንኳን እንድትቆይ አይፈልግም። በቃ ነግቢ አብረን እናድጋለን ይላል። ብርሽን እንዳታበላሽ ብርሽን ያዥ ይላል። በያዝሻት ብር ራሱ ምንም የሰው ልጅ ማለት ነው ብር አለው የለም አይደለም፣ ዋናው ሃይምሮ ያለው ወይ ነገ በቃ 1 ሳንቲም ሰተሽ 2 አድርጎ የሚሰጥ ባል ብዙ ወንዶች አሉ። አረብ ሀገር መተው ራሱ 4 አመት 2 አመት ሰርተው እነዛ የያዙትን ብር ሳያጠፉባቸው እኩል ሰርተው ትልቅ ደረጃ የደረሱ
ብዙ አሉ ማለት ነው። እና ልክ እንደዛ ነው የሚሆንልሽ እንጂ አንቺ እዚህ ቁጭ ብለሽ እየሰራሽ ብር ላኪልኝ እኔ ያዛ ላጥፋ አይልም። ተልተሎ ሰርተሽ እዛ እንድትገቢለት ነው የሚፈልገው። አንቺ ጋር መኖር የፈለገ ወንድ እንደዛ ነው የሚያስበው። እና በሌላ ቪዲዮ ደግሞ እስከምንገናኝ ድረስ በሌላ ቪዲዮ እስከምንገናኝ ቻው፣ ሰላም ሁኑልኝ። እናቶቼ መጠንቀቅ አለባችሁ። እናታውቁትን ወንድ ደግሞ እንደዚህ ቤተሰቡን የማታውቁት ጭራሽ እናንተን የማያውቃችሁ ቤተሰባችሁን የማያውቅ እንትን እያላችሁ እናንተ ራሳችሁን አትጡ በሰው ሀገር እላችኋለሁኝ። በሌላ ቪዲዮ ተመልሼ እመጣለሁ። ሰላም ሁኑልኝ። ሰላማችሁ ብዝት ይበል። ቻው